ሰላም ጋይስ ዛሬ እንግዲህ ኪችን ውስጥ ነው የመጀመሪያው ዩቲዩብ ቪዲዮአችንን እንሰራላችሁ። በብዙዎቻችሁ ጥያቄ መሰረት የህይወት ታሪካችሁን አጋሩ፣ ሼር አድርጉን፣ እንነጋገርበት፣ እንወያይበት፣ እንማርበት ስላላችሁ ዛሬ እንዴት እንደተገናኘንና ያሳለፍናቸውን ቻሌንጆች እኔም አስማም በሁሉም ነገር ላይ ያሳለፍነውን ነገር ከናንተ ጋር የምንነጋገርበት ቻናል ነውና አዲስ የሆናችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ ቪዲዮ ስንለቅ እንዲደርሳችሁ። እንግዲህ እሱ አብይ ይባላል፣ እኔ ብርሃን። እሱ ተወልዶ ያደገው እዚህ አዲስ አበባ ነው። እኔ ደግሞ ወለጋ ጊምቢ የሚባል ቦታ ነው ተወልጄ ያደግኩት። እንግዲህ እኔና እሱ የተዋወቅነው በ1996 መስከረም መጀመሪያው ላይ መስከረም 16 ነው። ወቅቱ እኔ እንግዲህ የ9ኛ ክፍል ተማሪ ነበርኩኝ። እሱ ወደ 11 አልፎ የ11ኛ ክፍል ተማሪ ነበረ። በጣም ልጆች ነን። እንግዲህ ከሌላ ቦታ ከምንኖርበት ከነበረበት ከዓለም ባንክ አካባቢ እኛ ወደ 4 ኪሎ ነሱ ሰፈር መጠን ማለት ነው። ከዛ ነሱ ሰፈር መጠን መኖር ጀመርን። ከዛ በኋላ በጊዜ ሂደት ልጆች ስለሆንን ከእህቱ ጋር ጓደኛ ሆንኩኝ። ከዛ በኋላ ቤት ውስጥ ያለው ነገር ታወራላችሁ አይደል? ታወራልኛለች። እንደዚህ ልጆች እንኳን እንደዚህ ሲጎነትሏት ወር የሆነ ነገር ሲሏት ወይኔ አብይ እኮ ቢኖር ምናምን ብላ ታወራልኛለች። እንዴት ምናምን ሰዓት በጣም ኃይለኛ ነው፣ በጣም ፋሚሊ ፕሮቴክቲቭ ነው፣ ቤተሰቦቹን በጣም የሚከላከል አይነት ሰው አይደል? እንደዚህ አይነት ሰው ነው፣ በጣም ኃይለኛ ነው። ላይክ ስምም አለው። እውነት ለመናገር በወቅቱ እዛ አካባቢ ስንሄድ አብይ ምናምን ተብሎ ስም ነበረው እና እሳት የሆነው ፍንዳታ ነበር እና ስምም ነበረው እና ታወራልኝ ነበረ። ኤንዴን መጣ ማለት ነው። እሱ በወቅቱ እዛ አካባቢ አልነበረም። መጣ። ሲመጣ የመጀመሪያ ቀን ቤታቸው ሄድኩኝ። ጠዋት አስ ዩዥዋል ሁሌም እንደሚሄደው ሄድኩኝ። እዛ ጊዜ ልክ ሲሄድ ወንበር ላይ ቁጭ ብሏል። እንደዚህ ጋዜጣ ይዞ እግሩን እንደዚህ አነባብሮ ማለት ነው። ልክ ቁጭ ብሏል ማለት በጣም ነው እንደ ፊልም ነው ትዝ የሚለኝ ባይዘው። ከዛ እንደዚህ እንደ ፊልም ነው ትዝ የሚለኝና እንደዚህ ጋዜጣ ይዞ ቁጭ ብሏል። ዞር ብሎ እንደዚህ አየኝና ከዛ ላይክ በፎቶ አይቼዋለሁ ነው አይደለም የሚለው ነበረ ውስጤና ጓዳ ነበረችና ብዬ ከሷ ጋር ስሄድ አብይ እኮ መጣ አየሽው አለችኝ። ላይክ እሱ ነው ብዬ ኦኬ አይቼዋለሁ ምናምን ነገር አልኳትና የሆነ አይቶ ኮስተር ነገር የሚለው ነገር የለም አይቶ ኮስተር ነው ያለው ማለት ነው። አልሞቀውም አልበረደውም። አበሳሽቶኛል እሱ ነው። ከዛ የቀጥታ ያለው አክሰፕት ሲንገራችሁና ልክ ነው። በወቅቱ ያው ትንሽ ርቄ ስለነበረ እኔ ሰፈር በነበርኩበት ሰዓት ላይ እሷ የለችም ነበር። ከዛ በኋላ ነው ከሌላ ቦታ ሙቭ አድርገው የመጡት ይመስለኛል። እና ያው ከኢስተር ጓደኛ ናት እና በዛ ሰዓት ብዙም ስለሷም የማውቀው ነገር የለም እና ግን እሷ የተወሰነ ስለኔ ሰምታለች እና ቤት ገብቼ ያው ለማንኛውም ነገር ያው ጋዜጣ ማንበብ በሰዓት ላይ መጽሔቶች ጋዜጣ ምናምን ደስ ይለኝ ነበርና ጋዜጣ ያነበብኩ ያው የሰፈር ሰዎች ብቅ ጥልቅ ይላሉ ይወጣሉ።